ሁለተኛ በሐሰት የሷን ስም ብታነሺ ይሄ ነው የሚገባሽ። እንዳታወጣ ታስቆያት ለትንሽ ደቂቃ። ምን ልታመጪ ነው? ነይ እንደውም አንቺ ነው ፈልገሽ እንጂ ተሰርፊ አስቀምጣ ባለፈው እንደዛ ያኔ ወንበር አምጣው አስቀምጣት ወንበር ቁጭ በይ በቀደም አፍሽ ነው የከፈትሽው አንቺ አይደለሽ? ባለው ሁለተኛ ፍሬ የሚል አታውሪ አልተባልሽም? ልጅቷ ለምን አንቺ ምን ትቀዳለሽ? ልጅቷ አይደለም አንቺ ደፍቀሻለሁ ገና ሁለተኛ የሚላን ስም ታነሽና ሁለተኛ ይገባታል ገና እሷ ናት አንደኛ ምን ስለሆንሽ ዝም በይ ይገባሻል። ይሄ ምን አይተሽ ነው? ምን አሁን አፍሽን እየከፈትሽ ነው እንደዚህ ሆነሽ? ሁለተኛ ስሟን ብቻ ነሱ የማትረቡ ሁላ ሰባብረ ልቀቃቸው ወደዛ ማይረቡ ዝም በሉ። የዛኔ ምን እንደሆነ ታውቃቸው እንደዛ ለሶስት መታችሁ ስትማቱ ማትረቡ የሷን የጥፍሯ ጭቃ ደርሱ ምሽ ማትረቡ ምን እንዴት ተንጣጣሽ? የዛኔ ምንድነው ያላችሁ ከሷ ጋር? ከዛሬ አስገባት ነው ለመዳቻን ሁለተኛ ስሟን በሐሰት ታነሳለች። ሁለተኛ ኤርሜላን ታነሻለሽ። እያንዳንዳችሁ አንቺ ብቻ በእናንተ መደረቅ አለበት። አስቀምጣት ስነ ስርዓት እንዴ ለልካቸውን ማስገባት ለነዚህ የማይረቡ ኤርሜላ በእናንተ ምክንያት ነው አልጋ ላይ ተኮራምታ የተቀመጠችው። እየሰማችሁ ነው። ሁለተኛ ከሷ ጋር አንድ ነገር ብታወሩ ውርድ ከራሴ በቃ ከዛሬ ጀምሮ ስነ ስርዓት ስሟን እንዳታነሱ ሁላችሁ እና አሁን ገብቼ እንዴት እንደማደርጋቸው አላውቅም። እነዚህ ባለጌዎች አብርሃምን እኮ ስለሚመኙት ነው እንደዚህ የሚያደርጉት። በጣም ነው የሚፈልጉት ከነ ይፈልጉታል። በተለይ ደግሞ ፍዬ የምትባለዋ በጣም ነው የተሞጣሞጣችሁ ከምልክ በላይ ማለት ነው። ስለዚህ አሁን ደውዬላታለሁ ትመጣለች። ልካቸውን ምን ነው የምንነግራቸው? ገብቷል። እነዚህ ሊከበሩ ያልቻሉ ናቸው። ምንድነው እሱ ላይ ፊት የሚሉ ስንት አይነት ወንድ እያለ ማይረቡ ናቸው። አይረቡም በጣም ገብቷል አይደለ? ስለዚህ አሁን እያንዳንዳቸው ልክላቸው መስጠት አለብን። ማይረቡ ኖ እንደዛ እንዳትል። በጣም ነው የምናሰቃያቸው ገና ማለት ነው። የእጇን ነው የምሰጣት። በተለይ በጣም ነው የተሞጣሞጣች። የዛኔ እንዴት ቤት መጣው እንዴት እንዳሰቃዩኝ ስላላያቸው ነው። እነዚህ ባላየ ሹገሩ ጨርሰውታል መሰለኝ። ሹገርም ይነካቸው አይመስለኝም። በነገርክ ላይ እነዚህ የሆኑ ባህላዊ ሴቶች ልብስ ላይ ብቻ ነው እርድናቸው። በጣም ነው የሚደብሩት። ስለዚህ አሁን እንሄዳለን። እነዚህ የማይረቡ ማን እንደሆንኩ አሳያቸዋለሁ። የዛኔ ለሶስት መጥተው ነው ያዙኝ። ለሶስት ነው ያሰቃዩኝ። አሁንም ጠርቻታለሁ ትመጣለች። ባለፈው ራሱ ቤት መጥተው በጣም ሲያጨናንቁኝ ማለት ሄርሚ ተደብቃ ነበር። ቁም ሳጥኑ ምናምን ነው አመሰቃቅለው እዚህ እናል እንትናለች። ስለዚህ አሁን ካንተ ጋር ይሄን መጥሪያ ልሰጣቸው የመጣሁት ዋጋቸው እንድትሰጥልኝ ነው። በዛ ላይ አንዷን ደውዬላታለሁ ትመጣለች። እንጠብቃታለን። ስትመጣ በስርዓት አናግራት እንዳስቅላት። በጣም ባለጌዎች ናቸው። በጣም ስነ ስርዓት የላቸውም። አሁን የደወልኩላት ልጅ እየመጣች ነው። እንጠብቃት። ይሄን መጥሪያ ካንተ ጋር መጥቼ የምሰጣቸው ለምክንያት ነው። የሚቀበሉ አይደሉም። በጣም የተለዩ ልጆች ናቸው። ስነ ስርዓት የሚባል አልፈጠረባቸውም። እነሱ ሲጀመር እኮ መጥሪያ ምናምን አያስፈልግም። በቃ ይሄንን አይደለም ይሄንንም እንስጣቸው። ህግ ማወቅ አለበት። ገብተዋል ማለት አሁን የእህቴ ልጅ ያለችው በእነሱ ምክንያት ነው። ተደብቀ ያለችው በጣም እያሸማቀቋት ነው። እኔ እንደምሰራው ስራውን ወደ ህግ እንድሄድ አልፈልግም። ለምን ለኔ ፈቅደሽ? አይ ለአንዴ ግን አንዴ መጥሪያ እንዲወጣ ስላደረኩኝ ሊሰጥ ይገባል። ግድ ነው። አይ እኔ ደግሞ በራሴ ስለዛ ደውዬላታለሁ። ስትመጣ እንጠብቃትና የምትለው መልስ እንሰማለን አብረናት። ስለዚህ እየጠበቅኳት ነው። እንጠብቃትና ይሄን እንሰጣታለን። አንተ የምታረገውን ታደርጋለህ። ልጆቹ ይሄን ካንተ ጋር መቼ ማለት ብቻዬን ፈርቻቸው አይደለም፣ ግን ባለፈው ያደረጉት ነገር ትክክል ስላልሆነ እንድታይ ብዬ ነው። ለኔ አሳልፈሽ ከሰጠሽኝ እኔ በደንብ ነው የምጫወትባቸው። አሁን ስትመጣ ታያታለህ የምታደርገው ሁኔታ። ይሄንን ግን እንስጣቸው፣ ከዛ ዋጋውንም እንሰጣታለን። እንዳታስ በጣም ስነ ስርዓት የላቸው ባለጌ ናቸው። ምንም ችግር የለውም። ለኔ አሳልፈሽ መስጠት ነው። ግን ቆይ አንዴ ይሄንን ብቻ መጥሪያ እስኪታሳቸው ድረስ ታገሰኝ። ገብቷል? ከሰጣቸው በኋላ ስርዓታቸውን ያስያዝናቸው ይገባኛል። ግን እኔም እንደዛ እንድታረጋቸው ፈልጋለሁ። ግን አንዴ መጥሪያውን ልስጣቸው። እሱ መታገስ አለበት። ከዛ እኔ ራሴ ያለቃቸውም ነው የምልህ። አንተ ነው ያመጣው ግን በምክንያት ነው እንትን ካለች በጣም ነው የራሴ ተቆጥ የራሴን እርምጃ ወስዳሉ። በትክክልና የአክስቴ ልጅ ላይ እየተሰቃየች መኖር የለባትም። በእነሱ የመጣ ተሸማቃት ነው እንዴ? ጀመርም ለመሳቀቅ ራሱ በትክክል ስለዛ ዋጋቸውን ልንሰጣቸው ይገባናል። ስነ ስርዓት ያልፈጠረባቸው ባለጌ ናቸው። ብለን እንጠብቃትና ባለጌ የሆኑ ሴቶች ናቸው። ዋጋቸውን እንድሰጣቸው እፈልጋለሁ። እኔ አይኖን ነው ማጠፋት ከፈቀድሽልኝ ልስጣቸው ብቻ እንዴ። እስከዛ ምንም እንዳታረጋቸው። ገብቶሃል አይደለ? እዚች ጋር አረፍ ብለን እንጠብቃትና ቁጭ ብለን እያወራን አይሻልም? ይሻላል። እዚህ ጋር እኮ እንደዛ እንደ ሴት እንዳላለቀሱ አሁን ድጋሚ እንትን አሉ። በጣም ነው ያፈሉት። ቤት መጥተው እንዴት እንደተናገሩ አላያቸው ነው።
እኔ ራሴ የነኖ ወረቀት ልስጣት እንጂ እንዴት እንደማሰቃያት አሳያታለሁ። እንደዛ አልቅሳ በጣም አልጫ ናቸው። በዛ ላይ የወዱታል መሰለኝ አብርሽን ያግቡት ተሰብስበው ትንጣቀይ በእናትሽ በጣም ነው የጨነቀኝ። ሶነች ነው እንደውም መጣች። እሷ ናት አንደኛው። እሺ እንዴት ናችሁ? አለን። የት አለች ሄርሜላ? ለምን ፈለግሻት? እኔ ያለው አይደል ሄርሜላ ለተገናኘ መሰለኝ የጠራሽ። ባለፈው በጣም አፍሽን ከፍተሽ ስለነበር እኔ ላናግርሽ የጠራሁሽ። በጣም ስራ ፍትነሽ። እሺ ዛሬ እንዴት ብቻሽን መጣሽ? ኧረ ይመጣሉ አታስቢ። እንዴ ኮንፊደንስ አለሽ ማለት ፈልጌሽ ነው እኮ። ለምን ፈለግሽ? ስለፈለግሽ ነው። ተረጋግተሽ ነው። አሁን ትንጣጫለሽ እንዴ መጣሽ? ሄርሜላ ለምን ፈለግሻት? እሷን ይፈለግኳት። እሷን አታገኛትም። እኔ እሷን አገናኝሻለሁ ብለሽ ነው የጠራሽኝ? ቢሆንም እኔ እያወራሁሽ አይደል? ምን አገባህ አንተ? በሴቶች ወሬ መሀል ምን ትሰራለህ አንተ? ወንድ አይደል? ተዋት፣ ቆይ እኔ እጨርሳለሁ። እሺ አሁን ለምን ሊጠራሽኝ ነው? ለምንድን እንደዚህ የሚያደርጋችሁ? ምንድን ነው ችግራችሁ? አሁን ሄርሜላ ልታገናኝ ነው የጠራሽኝ? እናንተ የመጣ ከቤት መውጣት የለባትም ነው ሰው? ምን አገባንኛ ስለሷ? ለምን ስነ ስርዓት አይኖርሽም? እናንተ ናችሁ እኮ ስነ ስርዓት አይኖራችሁም። አንቺና አንቺ ቤተሰቦች ናችሁ ስነ ስርዓት ያላችሁ። እኛ ስነ ስርዓት ያለን ሰው ስታውት ቆይ ላናገራት እንዳነካኝ አንተ ሲጀመር እናንተ ፈሪ ናችሁ። ሲጀመር እያወራሽ ባልሆነ ምን ሆነሽ ነው? እንዳነካኝ ለቀቂኝ። አሁንም ህግ የያዘ ጉዳይ ስለሆነብኝ ነው። ኧረ በእናትሽ ዝም በይ። ሂዱና የሚፈሩትን አስፈራሩ። እነዛ ክፍታፍ ናቸው ግን አስቀምጣት። ተረጋጋ። ምንድነው ስራሽ? ዝም ስላልኩሽ ነው። ይሁን ነገር አምጣና እንትን በላት በእናትህ። ትከፊበታለሽ። አስቀያሚ በቀደም እንዴት እንዳሰቃዩኝ ስላላያቸው ነው። ታስታውቃለሽ። በጣም በእናትሽ አትመናጨቂ። ስነ ስርዓት ያዥኛ እስከምን መሄድ እንደምንችል የምናውቃል መሰለሽ እንዴ? አታውሪም ነበር እንደዚህ ያረግሽ ተናግሬያቸዋለሁ። አሁን አትንጣጪ። ይኸውልሽ አይንሽን ነው ማጠፋት። አንተ ኧረ ጠፍጥፋት በእናትህ በደንብ አድርገህ። ገና ጀሌዎቹ አሉ በጣም አስቸጋሪ ናቸው። ኧረ ቆይ ይምጡ። የዛኔ እንዴት ነበር? ማን እንደሆነ እንዳትነኪኝ። አስቀያሚ ትሞት ይቆጭሻል። አሁን ምን ይቆጨኝ አይችልም። ለምን ድረቆ መምታየት የሆነ ነገር አታረጋትም እንዴ? ኧረ ቆይ ይምጡ ብዬሽ እኮ ነው። አንድ ላይ ይምጡና እነሱ ተጠበቅ የለብንም። እሷንም የሆነ ነገር ማድረግ አለብን። ገመድ ነገር ፈልግ እስኪ። ለሷ ገመድ ያስፈልጋል። ምን እሺ፣ በጣም አስቸጋሪ ናቸው ማይረቡ ሴቶች። ይምጡና አንተ ስንት ተከፍሎህ ነው? ምን በብር መሰለሽ እንዴ? እና ታዲያ አንተ ታውቂኛለሽ፣ ከዚህ በፊት ሴት ላይ እጅ ልታነሳ ከቻልክ ከፍለው ካልሆነ እንዴ? ይኸውልህ ካፋነ በቃ ሁሉ ነገራቸው ከገንዘብ ጋር የተያያዘ ነው። ሴቶቹ ምን አይነት ሰው ነች? አትረቢ። ምንም ከኔ ጋር ስነ ስርዓት ብቻዬን ሁላ ልመጣ እችላለሁ። እናንተ እኮ ለሶስት ነው በዛን ቀን መጣችሁ እንትን ያላችሁ። ነገርኩሽ እንዳትረሻት። እናንተ ማን ስለሆናችሁ ነው? ልጅቷን ብቻዋን ስላገኛችሁ ነው? በጣም ጠግበሻል። ግን ስነ ስርዓት ይኖርሽ አንቺ አስቀያሚ። አንቺንም የሆነ ነገር ለማድረግ እኮ ምንም አያንሰኝም። ስርዓትሽን ያዥሽ። እሺ አፍሽን ካሁን በኋላ አንድ ነገር ብታወሪ ማለት ነው ትጸጸቻለሽ። ልካቸው እንደዚህ ስጣቸው። እነዚህ ምንም የሚገባቸው ጉድ አይደሉም። አንቺ እንደዚህ ኧረ እነዚህንማ በደንብ ነው ማስተቃያቸው። አንቺ ለሴት ወንድ አመጣሻ? እችላለሁ። እስከምን መሄድ እንደምችል ነግሬሻለሁ። ና እዚህ ላይ አድርገው፣ ወንበር ላይ አድርገውና ና ቆይ ላስጠጋው ወንበሩን። እጅ ጠጋ አድርጋት። አንድ ነገር ብታወሪ ማለት ነው። ጠጋ አድርጋትና ጠጋ አድርጋት። ለምን አባቷ ነው የምታዋት? አስቀምጣት ይገባታል። ገና ይሄ ምን አንድ ነገር ብታወሪ ስራሽ ነው። አባሻይሽ ለዚህ አቅምሽ የተፍጨረጨርሽ ይዛኔ አየሽ አይደለ? ይሄ ነው አቅምሽ ማለት ነው። በቃ ማትረባ የት ሄዱ ጓደኞቿ ደግሞ? ኧረ ይምጡ። ቆይ ይምጡ እነዚህ የማይረቡ። ዝም በይ። ጀምሮ አንድ የሄርሜላን ስም በሐሰት ብትወነጅሊ ውርድ ከራስሽ። ሁለተኛ በሐሰት የእሷን ስም ብታነሺ ይሄ ነው የሚገባሽ። እንዳታወጣ ታስቆያት ለትንሽ ደቂቃ። ምን ታመጭ በይ ነይ እንደውም አንቺ ነው ፈልገሽ እንጂ ተሰርፊ አንቺ ባለፈው እንደዛ ያንን ወንበር አምጣው አስቀምጣት። ወንበር ቁጭ በይ በቀደም አፍሽን የከፈትሽው አንቺ አይደለሽ? ባለፈው ሁለተኛ ፍሬ ሄርሜላ አታውሪ አልተባልሽም? ልጅቷ ለምን አንቺ ምን ትቀልጃለሽ? ልጅቷ አይደለም አንቺም ደፍቀሻለሁ ገና። ሁለተኛ ሄርሜላን ስም ታነሺና ሁለተኛ ይገባታል ገና። እሷ ናት አንደኛ። ምን ስለሆንሽ ዝም በይ። ይገባሻል። ይሄ ምን አይተሽ ነው? ምን አሁን አፍሽን እየከፈትሽ ነው እንደዚህ ሆነሽ? ሁለተኛ ስሟን ብታነሱ የማትረቡ ሁላ ሰባብረ ልቀቅ።
ልቀቃቸው ወደዛ ማይረቡ ዝም በሉ። የዛኔ ምን እንደሆናችሁ ታውቃችሁ? እንደዛ ለሶስት መታችሁ ስትማቱ ማትረቡ የእሷን የጥፍሯ ጭቃ አትደርሱም። እሺ ማትረቡ ምንድን ነው ተንጣጣሽ? የዛኔ ምንድን ነው ያላችሁ ከእሷ ጋር? ከዛሬ ጀምሮ ከዛሬ አስገባት ነው ይለመዳችኋል። ሁለተኛ ስሟን በዋሰት ታነሳለች። ሁለተኛ ኤርሜላን ስም ታነሻለሽ። እያንዳንዳችሁ አንቺ ብቻ በእናንተ መደረቅ አለባት። ስነ ስርዓት እንዲህ ነው ልካቸውን ማስገባት ለእነዚህ የማይረቡ እና ከዛሬ ጀምሮ ስለ ኤርሜላ የምታወሩት ነገር አለ። አንቺ ነሽ ከሶስታችሁ አንዳችሁ የምታፈቅሩት ማለት ናችሁ። እቺኛዋ ትመስለኛል በጣም የምትጣጣው እሷ ናት። ማንም ያፈቅረው እንደዛ ባለፈው አትማሽም ነው። እስኪ ደግሞ እስኪ ኪኒ ምን ትመስላለች? በእግዚአብሔር አንቺ ነሽ የምታፈቅሪው? ቀና ብለሽኝ እስኪ። በጣም ነው የምትደብሩት ግን አትረቡም። እንደው እኔ መጥሪያ ልሰጣችሁ ነበር የመጣሁት ግን በአጋጣሚ እሱ እንቅጣቸው ብሎኝ ነው የመጣ ነው። ገና ከዛሬ ጀምሮ ይለመድሻል አንቺኛዋ ማትረቡ። ሁለተኛ እሺ ለዚህ አቅማችሁ ነው እንዴ? ማለት ነው መጫወቻ ነው። ኧረ ይገባቸዋል ብለሽ አንቺ ነሽ የምታፈቅሪው። የትኛዋ ናት? ከማን ጋር የተኛው? አንድ ነገር ስታው ማን ነበር አብሮት የነበረው? ለሶስት ይመስለኛል እንደው የሚያገኙት በየተራ ማትረቡ ናችሁ። እሺ ይሄን ነበር ለእናንተ ያመጣሁላችሁ። ያው ብትቀጡም ያዡ አንሹ አስነሳት። በእጅክ እንዳታነሳው ደፍቅሻለሁ። ወይ ማይረቡ ለዚህ አቅማችሁ ነበር አይተበታችሁት። ይበቃቸው መሰለኝ። ከዛሬ ጀምሮ ግን እኔም የእህቴ ልጅ ጋር አንዳችሁም ጫፍ እንዳደርሱ ከዛሬ ጀምሮ ምንም አይነት ወሬ እንዳታበዙ። የማትረቢ እቺማ በጣም ለኔ ደግሞ እቺ ናት በጣም የምትሳፈጠኝ። ልጠፍጥፋት እንዴ ማኛልሽ ኤርሜላ በእናንተ ምክንያት ነው አልጋ ላይ ተኮራምታ የተቀመጠችው። እየሰማችሁ ነው። ሁለተኛ ከሷ ጋር አንድ ነገር ብታወሩ ውርድ ከራሴ በቃ ከዛሬ ጀምሮ ስለ ስርዓት ስሟ እንዳታነሱ። ባለፈው ሁላችሁም እናንተ የመጣ ሰፈር ስንቀይር አንውልም። እየሰማችሁ ነው። እኛ ምን አርጊ ነው ከዛሬ ለምን ቤት የመጣችሁት? ባለፈው በቃ ስነ ስርዓት ከዚህ ሰዓት ጀምሮ እንድታቆሙ ልጅቷን ነፃነቷን ስጧት። አሁን እኮ አስመታሽ ሶስታችሁ ናችሁ የምታፈቅሩት ልጁን። በቃ ስነ ስርዓት ያዙ። ከዛሬ ጀምሮ እንዳታበዙ። ዝም በይ አፋችሁ እንዳትከፍቱ። አንቺ አትሞጣ ሞጪ ዝም በይ ክፍታፍ የማትረቡ ተነሳው። ሁለተኛ አጠገቧ ብትደርሱ ቤታችን ብትመጡ ከዚህ ጋር ሁለተኛ ማትረቡ አጠገብ ትደርሱ ገናኛ ነው